በቃ ሪኩዌስት መላክ ከሆነ ሰው ጋር ስትጣሉ ብሎክ አድርጋችሁ የሆነ ሰው ጋር ሪኩዌስት ልካችሁ ጓደኛ ማግኘት ቀላል እንዲሆን ስላደረገው የጓደኝነትን ማዕና ትርጉሙን ቅልል አድርገን እንድናስበው አድርጎናል። የድሮ ወዳጅ ጓደኝነት ከቤተሰብነትም ከፍ ይላል። ለቤተሰብ ለምንድነው ለእህት ለወንድም ለእናት የማይነገር ሚስጥር ጓደኛ ማለት ሌላው እኔ ምስለኔ ማለት ነው አይደል? በችግርም በሀዘንም በሁሉም ነገር ቀድሞ የሚገኝ ከሆነ በኋላ የሚገኝ ሳይሆን ቀድሞ ከዛ በፊት የሚገኝ ጓደኛ ማለት መደገፊያ ነው። ጓደኛ ማለት በቃ ሌላው የእናንተ ምስለኔ ነው። ረሱል ሰለላሁ ዐለይሂ ወሰለም እንደሚሉት ማለት ነው ጓደኛህን ንገረኝና ማንነትህን እነግርሃለሁ፣ ሰው አዋዋዩን ነው የሚመስለው ይባላል። እና እናንተን የሚመስል ሌላ መልክ ማለት ነው ጓደኝነት። ሶሻል ሚዲያ ግን እሱን አሳጥቶናል። እኔ ጓደኛ አለኝ፣ በጣም የምወደው ጓደኛ፣ ይህን ቪዲዮዬን ተምፕሌን የሚሰራልኝ በጣም ነው የምወደው። የልጅነት ጓደኛዬ ነው። ሌላው መልኬ ነው። በጣም ብዙ የኔን መልክ የማይበት ተመሳሳይ መልክ ስላለን ብቻም አይደለም ጓደኛ የሆን ነው። በቃ በሌላ የማልቀይረው ሶሻል ሚዲያ ላይ ያገኘሁት ጓደኛ ብቻ ሳይሆን ከቤተሰብም ከፍ የሚል መተሳሰብ አለ አይደል? ደውዬ ላለቅስበት ላዝንበት ምናምን ደውዬ ስቄ የምዘጋው በችግራችን የምንስቅ ሌላ ሰው በችግሬ ቢስቅብኝ ያናድደኛል። እሱ በችግሬ ቢስቅብኝ የማያናድደኝ ደግሞ እኔ መወሰን ያቃተኝን ነገር ደውዬ እንዲወስንልኝ ፍቃድ የምሰጠው ሰው ምናምን ጓደኝነት ማለት ያ ነው። እና ያን ትርጉም ያን የጓደኝነት ማዕና በጣም ሲሊ እንዲሆን አድርጎታል ሶሻል ሚዲያ ይላል። የሆኑ ሰዎች ይመጡና እሱ እኮ እንትና እኮ ምናምን ብለው ስላንተ በጣም ብዙ ነገር የሚጽፉ ሰዎች ይመጣሉ። የጓደኝነት ስሜት እንዲሰማህ ያደርጋሉ። ከዛ ደግሞ ሲሄዱም ደግሞ ሂድት ይላሉ። ጓደኛ ሲሄድ ሂደት ሲመጣ ምጥት የሚል ነገር አይደለም ይላል። ግን የጓደኝነት ሚኒንጉን በጣም ስስ እንዲሆን አድርጎታል ሶሻል ሚዲያ። ኢማጂን እሱ ፌስቡክን የተጠቀመው አሁን ላይ ደግሞ ቲክቶክን ማየት እንችላለን። ምን ያህል ሰውን ቀላል ነገር እንደሆነ እንድናስብ እንዳደረገን። አንድ ሰው በጣም ብዙ ነው ላለሁ ብዙ ጊዜ አንድ ሰው 1000 ከሚሊየን ነው። እነ ቲክቶክ አይነት ፕላትፎርሞች ግን 1 ሚሊዮን 2 ሚሊዮን 10 ሚሊዮን 5 ሚሊዮን ፎሎወርስ ያላቸው ሰዎችን ስናይ ይሄ ሰው ተራ ነገር ቁጥር ነገር እንደሆነ እንድናስብ የሆነ ስሜታችንን ስንፖስት ሁሉም ሰው ከኛ ስሜት ጋር